በጥንት ዘመን ባንድ የገጠር አርሶ አደር ቤት ውስጥ የሚኖሩ አንድ ውሻና አንዲት ድመት ነበሩ። ሁለቱም በሰላምና በፍቅር አብረው ይኖራሉ። ከዕለታት አንድ ቀን የቤቱ እመቤት ለገበያ መውጣት አሰበችና ውሻውንና ድመቷን ጠርታ እኔ ገበያ ደርሼ እስክመለስ ድረስ ቤቱን በጥንቃቄ ጠብቁ ብላ መመሪያ ሰጥታ ወጣች። እመቤቲቱ መራመድ እንደጀመረች በቤት ውስጥ በነፃነት የምትንቀሳቀሰው ድመት እስኪ ውጭ የታሰረው ውሻ ትንሽ አውርቼው ልምጣ ብላ ወደ ውሻው ተጠጋች። ሞቅ ያለ ሰላምታ ተለዋውጠው ካጠገቡ አረፍ አለች። ጥቂት ማህበራዊ ወሬዎች ካነሱ በኋላ ግን የድመቷ ልብ በትዕቢትና በኩራት ተሞላ። ውሻውን በንቀት ዓይን እያየች እንዲህ አለችው፣ ለመሆኑ አንተ ግን አታዝንልኝም? እውነት ለመናገር እጅግ በጣም ታሳዝነኛለህ አለችው። ውሻውን በመገረም እንዴት አላት። አንተ እኮ ወደ ቤት የመግባት ፍቃድ የለህም። ምግብ እንኳን ሰዎች በገዛ ፍቃዳቸው ፈልገው ካልሰጡህ በስተቀር አታገኝም። ቀን የፀሐዩ ቃጠሎ፣ ሌሊት የብርዱ ጅራፍ ይፈራረቅብሃል። ወሬ አታገኝ። ሌሊት ሙሉ ከአውሬ ጋር ስትታገልና ስትጮህ ታድራለህ። እኔ ግን እያለች ደረቷን ነፋች። እኔ ግን ሰዎች ከሚበሉት ማዕድ እየተከፈለ ይሰጠኛል። ማዕድ በቀረበ ቁጥር ያለ ከልካይ እበላለሁ። ባልጋ ላይ በወንበር ላይ እንደ ልቤ እተኛለሁ። አልታሰርም። ወደ ፈለግኩበት ቦታ በነፃነት እጓዛለሁ። ወተት፣ ቅቤና ሥጋ ነው ቀለቤ። ሌሊት በሞቀ ቤት ውስጥ ተኝቼ አድራለሁ። በእውነት በዚች ምድር ላይ እንዳንተ ዕድለቢስ እንደኔ ደግሞ ዕድለኛ ፍጡር የለም አለችው። ውሻውም የዋህና ትሑት ነበርና በድሉ እየተሳቀቀ ምን ይደረግ ዕጣ ፈንታዬ ነው እንዳልሽው ነው ብሎ ዝም አላት። ድመቷ ግን በትዕቢት ወሬዋ ሰክራ ስለነበር ቆይ አሁን እንኳ እዚያ ጓዳ የተጠራቀመ ወተት አለ፣ እሱን ልጠጣ ብላ ውሻውን ጥላው ወደ ቤት ገባች። ይሁን እንጂ የቤቱ እመቤት ከገበያ ተመልሳ በስርዓት የምትሰጣትን መጠን መጠበቅ ሲገባት በስስትና በስግብግብነት ተነሳስታ የተጠራቀመውን የወተት ዕቃ በራሷ ፈቃድ ልትከፍት ሞከረች። በዚህ ጊዜ ዕቃው ተንሸራቶ ሙሉ ወተቱና ቅቤው መሬት ላይ ግልብጥ ብሎ ተደፋ። ትልቅ ኪሳራ ደረሰ። ድመቷ ከተደፋው ወተት ላይ ጥቂት ላስ አድርጋ ምንም እንዳልተፈጠረ ሁሉ አልጋው ላይ ወጥታ ተኛች። ጥቂት ቆይቶ